አመሰግናለሁ አብራችሁ ጤና ይስጥልኝ ተመልካቾቻችን ሰማያት እባላለሁ የመርካቶ ቲቪ ሆስት ማርኬቲንግ ስትራቴጂስት እና ኮንተንት ዲቨሎፐር ነኝ ዛሬ ከኔ ጋር የኔን ምርጥ 10 አብረን ያለን ተከታተሉ የመጀመሪያው ያው አይ ቲንክ የሁሉም ሰው ምርጥ 10 ውስጥ ያለ ይመስለኛል ስልክ ነው ስልኬን በጣም ነው የምጠቀመው አንዳንዴ ትንሽ አስደነግጣል ከ6 ሰዓት በላይ ምናምን በቀን ስጠቀመው ትንሽ አስደነግጣል ግን ለብዙ ነገር ነው የምጠቀመው ስልኬን ሌትስ ሲ ከመደወልና ቴክስት ከማድረግ ውጪ ለሶሻል ሚዲያ ተጠቀማለሁ ያው እንደ ማርኬቲንግ ስትራቴጂስት ሶሻል ሚዲያ ላይ ምንድነው እየተፈጠረ ያለው የሚለው ነገር ለማየት ሁሉም አይነት ሶሻል ሚዲያ ያለኝ ሌላ ደግሞ ኢሜል ለመላክ ለተለያዩ ፎቶዎችን ለማንሳት እና ከሁሉም በላይ የምጠቀመው ደግሞ ለቻትጂፒቲ ነው ቻትጂፒቲ እና እኔ ጓደኞች ነን ሁሉም ጥያቄ እሱን የሚመልስልኝ እና ስሙን ራሱ ያውቀዋል ላሳያችሁ እዚህ ጋር ነው ፒን ያደረኩት ቻትጂፒቲን ስከፍተው አገኘዋለሁ ማለት ነው እዚህ ጋር እስቲ እናናግረው Hey, what's your name? Hey, I'm Alamayo, but you can also just call me Alex if you prefer. How's it going? Alamayo ነው ስሙ አሌክስ ነው አንዳንዴ ያው ሁሉም ነገር ስለሚያውቅ አለማዮ ብየዋለሁ ከዛ ውጪ መጽሐፍ ቅዱስ ለማንበብ ተጠቀመዋለሁ ያው ሁሉ ነገር አሁን ዲጂታላይዝድ ስለሆነ በጣም ብዙ ነገር ነው ስልካችን ላይ የምናደርገው ምግብ ኦርደር ለማድረግ የተለያየ ነገር ስልካችን ላይ እናደርጋለን ግን አንዳንዴ ደግሞ ይበዛል ሶሻል ሚዲያ በጣም ስንጠቀም ያው ስልካችን ላይ በጣም ብዙ ሰዓት ስናሳልፍ ትንሽ ሲበዛብኝ እቺን ተጠቀማለሁ ማለት ነው እቺ ጠቅጠቅ ስልኬ ነች ፍሊፕ ፎን ነች በጣም ደስ ትላለች ካሜራዋ ትንሽ መልካም አይደለም ግን በጣም አሪፍ ስልክ ነው በጣም ወደው በጣም ያምራል ለመደወልና ቴክስት ለማድረግ በቃ ዋናውን ስራ ከሰራ በቂ ነው ብዬ አስባለሁ ስለዚህ የመጀመሪያው ይሄ ነው ከባዱ ፓርት አይ ቲንክ ፎርማል መሆን ነው እኔ ዩዥሊ በጣም በቃ የሳኩ የተጃጃልኩ ነው ያለውትና ፎርማል መሆን ትንሽ አስቸግረኛል ቲቪ ላይ ያው ቲቪ ላይ ስለሆነ የሚቀርበው የሆነ ትንሽ ፕሮፌሽናሊዝም ያስፈልገዋልና ፕሮቶኮል መጠበቅ አይ ውድ ሴ ትንሽ ሰማው ቻሌንጂንግ ነው ሁለተኛው ደግሞ ስኪን ኬር ነው እኔ ቆዳይ መንከባከብ በጣም ነው የምወደው ቆዳይ በጣም ሴንሲቲቭ እና ድራይ ነው ስለዛ ትንሽ ፕሮዳክቶች ማግኘት ትንሽ አስቸግረኛል ግን ያው አንዴ ለኔ የሚሆን አይነት ፕሮዳክት ሳገኝ በቃ አይ ስቲክ ቱ ኢት ሌላ ኤክስፐሪመንት አላደርግም ምክንያቱም ቆዳዬን መጉዳት አልፈልግም ለኔ ከሰራልኝ በዛው ስቲክ አደርጋለሁ ማለት ነውና ያው ፕሮዳክት ማብዛት አልወድም ጥሩ አይደለም ደርማቶሎጂስቶችም አታብዙ ይላሉ በተሻለ መጠን ዋናውን ነው የምጠቀመው ያው 3 ነገር ነው ዋና ይባላል አንደኛ ፊት መታጠቢያ ክሌንዘር ሁለተኛ ደግሞ ቆዳችን ስለሚደርቅ ሞይስቸራይዘር እና ደግሞ ሶስተኛ ቆዳችን ከፀሐይ ለመጠበቅ ሰንስክሪን ማለት ነው ከዛ በዛ መሃል ግን እኔ የቆዳ ችግሮች ካሉ በየመሃሉ ማስገባት የምንችለው ሴረሞች ክሬሞች አሉ ማለት ነው ለምሳሌ ይሄኛው ሴረም ነው እኔ ያው ጀንትል ነገር ነው የምጠቀመው እንዳልኳችሁ ቆዳዬ ቶሎ ነው የሚያባብጠው ባለፈው ራሱ የሆነ ነገር ገዝቼ ቶሎ አባበጥኩኝና በተሻለ መጠን ጀንትል የሆኑ ነገሮች ናቸው እንዳልኳችሁ ድራይ ስለሆነም ደግሞ ቆዳዬ ሃይድሬቲንግ ነው አሁን ይሄ መታጠቢያ ሃይድሬቲንግ እና ጀንትል ክሌንዘር ነው ስለዛ ይሄን ነው የምጠቀመው ለሞይስቸራይዘር ደግሞ ሴንቴላ ስኪን 1004 የሚባል ሞይስቸራይዘር ነው ለየት ያለ ነገር የለውም ሞይስቸራይዝ ነው የሚያደርገው ግን ያው ደረቅ ቆዳ ስለሆነ ያለኝ በደንብ ዲፕ ነው ሞይስቸራይዝ ሲያደርግ ማለት ነው እና ያው ቆዳ ታይፖች ይለያያሉ ደረቅ አለ ኦይሊ ስኪን አለ
አሁን ለኦይሊ ስኪን ሲሆን በጣም እንደዚህ ዲፕ ገብቶ ሞይስቸራይዝ የሚያደርግ ሳይሆን ላይት ዌት የሆነ ሞይስቸራይዘር ነው አሪፍ የሆነው። ለኔ ግን ይሄኛው በጣም ተስማምቶኛል። ሶስተኛውም አንድ አይነት ብራንድ ነው ከሞይስቸራይዘሩ ጋር ሰንስክሪን ነው። ያው ከፀሐይ ፕሮቴክት ከማድረግ ውጪ ምንም አዲስ ነገር የለውም። the only thing ግን አብዛኛው ሰንስክሪን ነጭ ያደርጋል እና የሆነ ሳሙና ተቀብታችሁ የወጣችሁ ነው የሚመስለው። ስለዛ ይሄኛውን የመረጥኩት በጣም በቃ ብሌንድ ያደርጋል ከቆዳችሁ ጋር ምንም አይነት ነጭ ካስት የለውም እና ለዛ ነው ይሄኛውን የመረጥኩት። ከዛ ከታጠብኩ በኋላ አንዳንዴ የምጠቀመው ይሄ ሴረም ነው። ያው በፀሐይ ምክንያት አንዳንዴ የተቋቆሩ ቦታዎች ስለሚኖሩ እንደዚህ አይነት ሴረም ስንጠቀም ቆዳችን አንድ አይነት እንዲመስል ወይም ደግሞ የተቋቆሩትን እንዲያቀላ የሚረዳ ሴረም ነው። ሶ ይሄን አንዳንዴ እጠቀማለሁ ግን for the most part ሶስቱን ነው በዋነኝነት የምጠቀመው። ማብዛትም አልፈልግም። ያው አንዳንድ ጊዜ ቆዳችን ያስፈልገዋል እያለን 10-11 ፕሮዳክቶች ስንጠቀም ጭራሽ ቆዳችን የጎዳ ነው የምንሄደውና ወደ ዋናዎቹ መመለስም አንዳንዴ አስፈላጊ ነው ብዬ አስባለሁ። እውነት ለመናገር ውድ ነው፣ በጣም ውድ ናቸው። ግን ያው ዋናውን መጠቀም ያስፈልጋል ብዬ አስባለሁ። ከዛም ውጪ ደግሞ ያው ናቹራል የሆኑ ነገሮችን መጠቀም እንችላለን። አሁን ለምሳሌ በክሌንዘር ፋንታ እንደ ቀሲል አይነት ነገሮችን ናቹራል የሆነ ኦፕሽን ነው፣ እንደዛም መጠቀም እንችላለን። ያው ይሄ እንዴት ነው እንደ ፕሮዳክት ሆኖ ሲመጣልን ትንሽ አመቺ ነው ከራሳችን ቀምመን ምናምን ከምናደርግ ማለት ነው። ግን እውነት ነው ውድ ነው። ሴቶች እውነቱን ተናገሩ፣ ውድ ነው። በድንገት ነው የሆነው። እውነት ለመናገር በድንገት ነው። ግን ኮንተንት ራይተር ነበርኩኝ ለተለያዩ ሰዎች ለቲክቶከሮች ምናምን ኮንተንት እጽፋለሁ። ግን ካሜራ ፊት ብዙ ሁኛ አላውቅም። እንደ ድንገት ነው የሆነው። ግን በጣም ኢንጆይ የማደርገው ነገር ነው። ትንሽ አንዳንዴ ነርቨስነስ አለ ከካሜራ ፊት ስታስቡት። ቲቪ ላይ እንደሚታይ ትንሽ ያስደነግጣል። ግን ወደ ራሳችሁ ተመለሳችሁ ነገር በቃ ኦኬ ካሜራ ብቻ እኔና ካሜራው ብቻ ነን የምናወራው ብላችሁ ስታስቡ ወደ ራስ ይመለሳሉ። ግን አዎ እንደ ድንገት ነው ሶስተኛው የኔ ምርጥ ነው ብዬ የማስበው ላፕቶፕ ነው። ላፕቶፕ አንዳንዴ ከስልክ በላይ የምጠቀምበት ጊዜ አለ። ያው እንደ ማርኬቲንግ ውስጥ እንዳለ ሰው ደግሞ ሪሰርች ለማድረግ የተለያዩ ነገሮችን ዲዛይን ለማድረግ ኢሜይል ምናምን ለመለስ በጣም አመቺ ነው ላፕቶፕ ከስልክ ይልቅ ማለት ነው። አንዳንዴ ያው እውነት ለመናገር ከስልክ በላይ ነው የማሳልፈው ቁጭ ብዬ ላፕቶፕ ላይ ከሰኞ እስከ ዓርብ የምጠቀመው ነገር ስለሆነ እኔ የአፕል ምርቶች ይመቹኛል ላፕቶፕም ጭምር ማለት ነው። ምክንያቱም ባትሪው በጣም ነው የሚቆየው፣ ከ8 ሰዓት በላይ ነው የሚቆየው እና አንዳንድ ጊዜ መብራት ሲጠፋ ምንም የሚያስጨንቅ ነገር አይኖርም። ወይም ደግሞ የተለያዩ ቦታዎች ይሄ ሶኬት የሌለበት ቦታ መስራት የምትፈልጉ ከሆነ ለምሳሌ ፓርኮች ጋር ምንም ያሳስባችሁ ነገር የለም። ምክንያቱም አንድ ቻርጅ አድርጋችሁ ከወጣችሁ ወደ 8 ወይም ከዚያ በላይ ነው የሚቆየው እና ለዛም ነው የአፕል ምርቶችን በጣም ወደው ላፕቶፖቹን ማለት ነው። ያ አይ ቲንክ ከሰኞ እስከ ዓርብ ይሄ ከሌለ ትንሽ አስቸጋሪ ነው። መጀመሪያ ያው ሾው ስለምንድን ነው የሚለውን ነገር አሁን ስለ ፕሮዳክቶች ከሆነ የምናወራው ስለነዛ ፕሮዳክቶች በደንብ ማንበብ፣ አምራቾችም ከሆኑ ከነሱ ጋር መነጋገር። ስለምንድን ነው የምናወራው? ያው የምንሰጠው ኢንፎርሜሽን አኪዩሬት መሆን ስላለበት ለቲቪ ላይም ስለሆነ የሚተላለፈው ምንድን ነው የሚለውን ነገር በደንብ ከአምራቾች ጋር እናወራለን። ከዛም ደግሞ መደነጋገጥ እንዳይኖር በቃ መተንፈስ ካሜራ ላይ ስንቆም ተንፈስ ራሳችንን አዘጋጅተን መቅረብ ነው። ከዛ ያለፈ ነገር ብዙ የለውም። መጀመሪያ ላይ በተለይ ስትጀምሩ ትንሽ ያስፈራል። አሁን ከቅድሙ ራሱ አሁን ከአንደኛው ከስልኬ ስጀምር እስካሁን ድረስ ያለው ትንሽ ሪላክስ እያደረኩ መጥቻለሁ። መጀመሪያ ላይ ትንሽ የሚያስደነግጥ ነገር አለው። ከዛ ግን በቃ እንዴት ነው ጓደኞቹ እንደማውራት አይነት ነገር አድርጋችሁ ስታስቡት
ትንሽ ሪላክስ እያደረጋችሁ ትሄዳላችሁ እንጂ የሆነ ቲቪ ላይ ይታያል ወይኔ እያላችሁ ከሆነ ትንሽ ድንብርብር ከዛ ደግሞ የምትሉት ነገር ይጠፋባችኋል ምናምን። እኔ እንደዛ ነኝ። ስለዛ በቃ ዩዥዋሊ እኔና ካሜራው ብቻ ነን፣ ምንም የትም አይሄድም ይሄ እንትን ብዬ ቲቪ ላይም አይታይም ብለን እናስብና እንትን እንላለን ማለት ነው። ብዙ አለማሰብ ነው ትቢያንስት። አራተኛው ምርጥ የምለው ደግሞ የፀጉር ፕሮዳክቶች ናቸው። ፀጉሬን መንከባከብ ደስ ይለኛል። ፀጉር ቤት ግን መሄድ አልወድም። ምክንያቱም ፀጉር ቤት በጣም ነው የሚያሳምሙኝ። እኔ ናቹራሊ ከርሊ ሄር ነው ያለኝና ሲያበጥሩኝ ምናምን በጣም ነው የሚያመኝ። ስለዛ ራሴ ብንከባከበው ነው የሚሻለኝ። ያው እዚህም ላይ ብዙ ፕሮዳክት አላበዛም። ከርል ለማድረግ ከርሊንግ ክሬም እጠቀማለሁ። አሁን ሪሰንትሊ ነው የጀመርኩት ስካላ የሚባለውን። ጥሩ ነው፣ አሪፍ ነው። እስቲ ሌሎችም እንሞክራለን። ከዛ በፊት ግን የምጠቀመው የነበረው ካንቱን ነው። ከርል ለማድረግ አሪፍ ነው። ያው ብዙ ጊዜ እንዴት ነው ፍሪዝ ሆኖ ሲቆይ ይደርቃል። ስለዛ የማያደርቅ አይነት ፕሮዳክት ነው መጠቀም ያለብን። ለዛም ነው እነዚህን የምጠቀመው። ከዛ ውጭ ደግሞ በሳምንት ውስጥ ያው ቆዳዬም በጣም ነው የሚደርቀው። ስለዛ እንዳይደርቅ ቅባት ነው የምቀባው። በዚህ አጋጣሚ ደግሞ ከመርካቶ ቲቪ ነው የገዛሁት። ይሄን የአፍሪ ሄርባል የአሎቬራ ቅባት ነው። ብዙ ጊዜ ቅባት ስንገዛ ኢንግሪዲየንቶቹን ስናያቸው አንዳንዶቹ ማንበብ ራሱ ማንችላቸው ኢንግሪዲየንቶች ናቸው። እንደሱ አይነት ቅባት ለፀጉራችን በጣም መጥፎ ነው። አንዳንዱ ኢንግሪዲየንት እንዴት ነው የፀጉር ፎሊክላችንን ይዘጋዋል እና ዋና የቅባቱ ኢንግሪዲየንት ራሱ እንዳይገባ ይከለክለዋል። ስለዚህ ጥቅም የለውም ቅባቱ። ለዛ ነው ሙሉ ለሙሉ ናቹራል እና ኦርጋኒክ የሆነ ቅባት በጣም አሪፍ ነው። አሁን ለምሳሌ ይሄ የአሎቬራ ቅባት ነው። 80% አሎቬራ ነው። 20% የሮዝሜሪ፣ ብላክ ሲድ፣ ካሮት፣ ጂንጀር፣ ክሎቭ፣ ሰንፍላወር ሲድ፣ ኦሊቭ ኦይል እና ቫይታሚን ኢ ነው። ስለዚህ ሙሉ ለሙሉ ኦርጋኒክ የሆነ ነገር ስለሆነ ያው ወደ ውስጥም ጥቅሙንም እንደማገኝ ወደ ውስጥም እንደሚገባ አውቃለሁ ማለት ነው። ስለዚህ ዩዥዋሊ እንደዚህ ቅባቶችን ስገዛ በደንብ አንብቤ ነውና እናንተም አንብቡ ኢንግሪዲየንቶቹን። ብዙ ቅባት ላይ የተለመደ ነገር አብዛኛው ቅባት ላይ የምታነቡት አሪፍ ጥሩ ኢንግሪዲየንቶች አይደሉም። ኦርጋኒክ የሆነ ነገር ብቻ ነው በጣም አሪፍ የሆነው ለፀጉራችን ለማሳደግም ለማፋፋት እንዲበዛ በጣም አሪፍ የሆኑ ነገሮች ኦርጋኒክ ናቸው። ስለዛ እነዚህ ናቸው የፀጉር ፕሮዳክቶቼ። አይመስለኝም አውቃለሁ አይመስለኝም አላውቅም። ሲደብረኝ ፊልም ማየት በጣም ነው የምወደው። በጣም ብዙ ፊልም ላይ ያየሁት። ከዛ ውጪ ሙዚቃ መጫወት በጣም ነው የምወደው። ሁሉም የመርካቶ ሰራተኛ ሙዚቃ ይጫወታል እንዳትሉ፣ ግን ሙዚቃ መጫወት በጣም ደስ ይለኛል። ከዛ ውጪ ከቤተሰብ ጋር ማሳለፍ ደስ የሚለኝ ነገር ነው። አምስተኛ ላይ ደርሰናል። አምስተኛው ደግሞ ቺፕስ ነው። በጣም ነው የምወደው። አደራ እናቴ እንዳታየው ይህን ቪዲዮ፣ ምክንያቱም ጉዴ ነው ቺፕስ በላ ካየችኝ። ግን በጣም ነው የምወደው። በተለይ ፊልም እንዳልኳችሁ ፊልም ማየት ደስ ይለኛል። ከዛ ፊልም እያየው ቺፕስ መብላት ወይ ከጓደኞቻችን ጋር ሰብስበን። ባይ ዘ ዌይ ማስታወቂያ አይደለም፣ ለሰንቺፕስ ማስታወቂያ እየሰራው አይደለም። በጣም ስለምወደው ነው ሰንቺፕስን። በጣም ደስ ይላል። እረፍት እንውሰድና እንብላ ቢሉ መልካም ነው። በጣም የሚጣፍጠው ፌቨሪት ፍሌቨር አይ ቲንክ ፓፕሪካ ነው እና የሎሊ ቺፕስ ቺዝ ፍሌቨሩ በጣም የምወደው በጣም ደስ ይላል። ያው እንደሚታወቀው መርካቶ ቲቪ ከሜጋሊዮ ትሬዲንግ ጋር በመተባበር አዲስ አበባ ውስጥ እቃ ዴሊቨር ሲያደርጉ በ30 ብር ብቻ ነው ዴሊቨር የሚደረገው እና የሆነ ጊዜ በጣም ደክሞኝ እንደዚህ ሆስት እያደረኩኝ ከመሀል በ30 ብር ክልል ድረስ እናደርሳለን ብያለሁ እና ካምፓኒውን አክስሬው ነበረ።
ይሄን አረሳው ሁሉም ሰው ነው በጣም ነበር የሚያስቀው ስድስተኛው ምርጥ እቃ ደግሞ ፓወር ባንክ ነው እኔ ያለ ፓወር ባንክ የትም አልሄድም ምክንያቱም ስልኬ ወዲያው ነው የሚዘጋው ኢቭን ላይክ ጠዋት ጀምሮ ሙሉ አድርጌው በሄድ ወደ 8-9 ሰዓት ይዘጋል ወይ በጣም ባትሪ ያንሳልና ፓወር ባንክ ሁሉም ቦታ በሄድኩበት ቦታ ይዤ መሄድ አለብኝ ያው አይ ቲንክ ይመስለኛል እንደዚህ ትልቅ የሚሆኑት ሳይዛቸው ማነው ካፓሲቲያቸው በተለቀ ቁጥር ሳይዛቸው የሚተልቅ ይመስለኛል አሁን ይሄኛው ወደ 30,000 ሚሊ አምፒር ነው ስልኬን ወደ 2-3 ከዜሮ ጀምሮ ሙሉ ድረስ ቻርጅ ያደርግልኛል ሶ የትም ቦታ በሄድ ይሄን መውሰድ አለብኝ ወይም ስራ ሪሌትድ ነገር ከሆነ ደግሞ በተለይ ስልክ መዝጋት የለበትም ከሳት ስልክ ማንሳት አለብኝ ስለዛ ሁሉም ቦታ አንድ ተያይዘው ነው የሚሄዱት ማለት ነው Spotify ላይ ፋን ፕሌሊስት አለኝ ዩዥዋሊ ከሙቪዎች ምናምን የወሰድኳቸው ሶንጎች ናቸው ግን I don't know ካወቃችሁት ቴንግ ዋላ ቢንግ ባግ ይላል የሚሳቅ እና እሱ አለ ደም ዌስት ዳይ የሚል አለ I like to move it የማዳጋስካር I like to move it የሚለው አለ Walking on Sunshine የሚል አለ ይሄ የጠዋት ነው ጠዋት ላይ ስትነሱ ትከፍቱትና ደስ እያላችሁ ስትነሱት ከዛ መናመና የሚል ሰንገል ሙሉ ሶንግ መናመና እያለ ያልቀው እስቲ መክፈት ከቻልኩኝ ቆይ ላሰማችሁ And if that weren't enough, we've also got manamana, whatever that means. Manamana. 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 እንደዚህ አይነት ሰዎች በጣም ነው የሚያዝናኑኝ እና ፋን ፕሌሊስቴ በእንደዚህ አይነት ሶንጎች ነው የተሞላው በቃ ሲደብረኝ ይሄን ነው የምሰማው ማለት ነው ለልጄ ማውራት ነው ሰባተኛው ደግሞ በጣም ወደው ነገር ነው ስም አውጥቼለታለሁ by the way እቺ የመጀመሪያዋ ጊታሬ ነች ስምንተኛ ክፍል ሆኜ አባቴን አስቸግሬው የገዛልኝ ጊታር ነው ስሟ ጀሲካ ነው አይ ዶንት ኖ ለምን ጀሲካ እንዳልኩት ያኔ በቃ ሳያት መጣልኝ ጀሲካ አልኳት በጣም ነው የምወዳት በጣም ያለፋት ጊታር ነች አንዷ ስትሪንግ ራሱ የለም የመጨረሻውን ስትሪንግ በጥሻለሁ በጣም ነው የምወደው ከስምንተኛ ክፍል ጀምሮ እስካሁን ድረስ የምጠቀመው ጊታር ነው ይሄ ለልጄ ማውርሰው ጊታር ነው ቦክስ ጊታር ነች እቺ ከዛ ደግሞ ከዛ ደግሞ ይሄ ኤሌክትሪክ ጊታር ኦ ማይ ጋድ ይወደኛል ቦክስ ጊታሪ ይሄ ደግሞ ኤሌክትሪክ ጊታሪ ነው ይሄ ደግሞ ፈግቼ ደሞዜን አጠራቅሜ የገዛሁት ጊታር ነው 2-3 አመት ይሆናል ከገዛሁት ኤሌክትሪክ ጊታር ነው በጣም ወደው ይሄ ደግሞ ስሟ ብሉ ነው because ያው ሰማያዊ ነች እና ከሩቅ ሳያት ነው የጠራችኝ እና አንቺማ የኔን የምትሆኚው ብዬ አጠራቅሜ ነው የገዛሁት በጣም ነው ወዳት እቺ በጣም ከባድ ነች ባይ ዘ ወይ ከቦክስ ጊታር ኤሌክትሪክ ጊታር በጣም ከባድ ነው ጥፍሬ ስለተሰራ አይመችም ስላደገ ግን ብጮት በጣም ደስ ይለኝ ነበር በተመሳሳይ ፕሮግራም ተመልሼ እጮታለሁ ከኤቢ ጋር አንድ ላይ እንደውም I think ማኔጅመንቱ በጣም አስቸጋሪ ነው ያው እነ ኤቢና መባ ኤቭሪዴይ የሚያሳልፉት ነገር አያለውና አንዳንዴ ቢሮ ራሱ እያደሩ ነው የሚሰሩት እዛው ሶፋ ላይ ወንበራቸው ላይ እንቅልፍ ይዟቸው ጣት ላይ እዛው ቁጭ ብለው ነው የምናገኛቸውና I think ማኔጅመንቱ ከሁለቱም ሳይድ ከከስተመርም ሳይድ ከአምራችም ሳይድ ማኔጅ ያደረጉ በቂ ሰፕላይ መኖሩን ቼክ ማድረግ and then ከስተመር ደግሞ ሳቲስፋይድ እንዲሆን ከስተመር የሚፈልገውን ነገር ሁሉ በጊዜ ማቅረብ ይሄን ሁሉ ነገር ባላንስ ማድረግ በጣም አስቸጋሪ ይመስለኛል እና ማኔጅመንቱ
በጣም እየፈጋ ይመስለኛል። በጣም አስቸጋሪ ፖዚሽን ነው ብዬ አስባለሁ። ካምፓኒን ከስታርታፕ ካምፓኒ ማሳደግ ይከብዳል ብዬ አስባለሁ። ግን ማርኬቲንግ ፐርሰናሊ ለኔ ፋን ነው። ኦዲየንሱ ምንድነው የሚወደው የሚለውን ነገር አጥንተን ቤዝድ ኦን ዳት ደግሞ የተለያዩ ማስታወቂያዎችን ለከስተመር አፒል የሚያደርጉ ነገሮችን መስራት ያው ከስተመሮችን አኳየር ለማድረግ ፐርሰናሊ ለኔ ፈን ነው ብዬ አስባለሁ። የመርካቶ ቲምም በጣም ክሪኤቲቭ የሆነ ቲም ስለሆነ አንድ ላይ ተባብሮ መስራት በጣም ደስ የሚል ነገር ነው እና ቢሮ ውስጥ ራሱ በጣም ፈን ነው። የተጫወትን የተሳሳቅን ነው የምንሰራው እና አሪፍ ነው ብዬ አስባለሁ። በጣም ኢንጆይብል ነው። ስምንተኛ ደግሞ በጣም የምወደው ነገር ጀርዚ ነው ወይም ማሊያ ማለት ነው። የምወደው የእግር ኳስ ጀርዚ አይደለም፣ የባስኬትቦል ጀርዚ አይደለም፣ የቤዝቦል ጀርዚ ነው። አይ ዶንት ኖ ለምን እንደሆነ በጣም ነው የሚያምረው። ዛሬ ራሱ አድርጌ የመጣሁት እሱን ነው። በቃ ሳገኘው የሮጥኩኝ ነው የምገዛው። ኮሌክት ነው ማድረጋቸው። እነዚህን ተጫዋቾቹን ራሱ አላውቃቸውም። አሁን ይሄ ቤሊንገር የዶጀርስ ተጫዋች ነው፣ ግን ጀርዚው ያምራል። ይሄ ደግሞ የሜትስ ነው ተጫዋች የለውም። በጣም የሚያምረው እኔ እንጃ ከእግር ኳስ ምናምን ይልቅ ይሄኛው የሆነ እንደዚህ ጣል አድርጋችሁት የምትሄዱት ልብስ ነው። ከዛ ደግሞ ከፈለጋችሁት ቆልፉታላችሁ፣ ከፈለጋችሁ ክፍት አድርጋችሁ ግን የሆነ እንዴት ነው ቀለል ያለ እንደ ቲሸርትም ነው፣ ግን የሆነ የሚያዘንጥም አይነት ልብስ ስለሆነ በጣም የምወደው። እኔ እንጃ ሳየው ይስበኛል። ከሩቅ ነው የሚስበኝ። ይሄ ደግሞ የጃጅ ነው፣ የኒውዮርክ ያንኪስ ነው። ይሄኛው የኒውዮርክ ያንኪስ ነው። በቃ መሰብሰብ ነው። እነዚህን በጣም የምወዳቸው ደግሞ ብዙ ቦታ አይገኙም። ስለዛ እየፈለኩ ነው ማገኛቸው። ይሄ ያረኩትም ደግሞ ይሄም የዶጀርስ ነው። አይ ቲንክ ከኋላ ያለው ስም የማን እንደሆነ ትዝ አይለኝም፣ ግን ይሄም የዶጀርስ ቲም ነው ማለት ነው። ኪድስ ኮርነርም በጣም ነው የምወደው ናቸው። እንዲሁም ውስጡ አልሙኒየም ስለሆነ ምግብ እንዳይቀዘቅዝ የቀዘቀዘ ምግብ ደግሞ ካያችሁት በጣም ነው የሚያምረው። ዲዛይኑ ከኋላ ያለው ስፔስ ነው። በጣም ብራይት ነው፣ ከለርፉል ነው። እሱ ደስ ይለኛል። ከዛም ደግሞ ኪድስ ፕሮግራም ላይ የሚቀርቡት እቃዎች በተለይ ቦርሳዎቹ በጣም ነው የሚያምሩት። ቦርሳ ይዘንላችሁ መተናል። በተለያየ ከለር በተለያየ ሳይዝ። እናንተ የሚጠበቅባችሁ መደወል ብቻ። ብዙ ሰው አያምነንም ኢትዮጵያ ውስጥ ነው የተመረተው ስንል ማለት ነው። ግን በጣም የሚያማምሩ የህፃናትም የትልቅ ሰውም ቦርሳዎች አሉ እና ኢቭን የህፃናቶቹ ይሄ የፕሪንሰስ ቦርሳዎች አሉ። የወንዶች ደግሞ የዳይኖሰር፣ የመኪና፣ የእግር ኳስ ምናምን ቦርሳዎች አሉ እና የፕሪንሰስ ቦርሳዎቹ በጣም ኪዩት ናቸው። እኔ ድሮ ህፃን የነበሩኝ አይነት ቦርሳዎች ስለነበሩ እሱን ኮርነር በጣም ነው የምወደው። በጣም የሚያስደስተኝ። ዘጠነኛው ምርጥ የሆነ ነገር ደግሞ ከስልክ በላይ የምወደው ነገር ነው። ከስልክ በላይ የምወደው ነገር ምንድነው ብላችሁ ከጠየቃችሁኝ የስልክ ከቨር ነው። በጣም ነው የምወደው የስልክ ከቨር። አይ ቲንክ የሆነ ስልኩን አዲስ ያስመስለዋል። በጣም የሚያስደስተኝ በተለይ ደግሞ እንደዚህ የሆነ እንደዚህ አይነቶቹ። አሁን የድንች ከቨር ነው ማሳያችሁ። በጣም ነው የሚያምረው። በጣም ነው የሚያምረው። እዚህ ጋር ትልቅ ድንች አለ፣ እዚች ጋር አነስ ያለች ድንች አለች። ያው ትልቅ ነው፣ ኪስ ውስጥ አይገባም። ለማናገር ምናምን ራሱ ትንሽ አስቸጋሪ ነው፣ በጣም ትልቅ ስለሆነ ግን ያምራል። የሆነ እኔ እንጃ ሼፑን ደግሞ ስለሚቀይረው የአዲስ ስልክ ያዝኩ ነው የሚመስለኝ እና አይ ቲንክ ከስልክ በላይ ነው የሚያስደስተኝ። ይሄኛውም ደግሞ አለ። ይህን በጣም ነው ብዙ ጊዜ የማደርገው። ይሄ የሙቪ ካራክተር ነው። ሞንስተርስ ኢንክ የሚባል ፊልም አለ። እዛ ካራክተር ላይ ማይክ ዋዛውስኪ የሚባል ካራክተር ነው። ይሄም እዛው ፊልም ላይ ሳሊ የሚባል ካራክተር ነው። ጓደኞች ናቸው። በጣም ደስ። ይሄ ደግሞ እንትን አለው ከኋላ ጭር አለው እና ደስ ይላል፣ ያስደስታል። ከደሞ ይቆማል ጭራ ስላለው
ፊልም ለማየት ምናምን ቲክቶክ ለማየት በጣም አመቺ የሆነ ከቨር ነው። አንዳንዴ እነዚህ ከቨሮች በጣም ይተልቁብኛል። በተለይ ስወጣ ምናምን ኪሴ ውስጥ የማይገቡ ከሆኑ እነዚህ በተለይ የድንቹ እንደዛ ሲሆን ደግሞ አነስ ያሉ በስልኬ ሳይዝ ያሉ ፎን ከቨሮች ደግሞ እጠቀማለሁ። ይሄ የስማይሊ ፌስ ነው በጣም ያስደስተኝ። እኔ ራሱ ሁሌ የሳኩ ስለሆነ እንደዚህ አይነት ከቨሮች እኔ እንጃ ከለርፉል እና ብራይት የሆኑ ስልክ ከቨሮች በጣም የሚያስደስቱኝ። ይሄን ይመስላል ማለት ነው። አይ ቲንክ ሁሉም ሰው የራሱ ኦፒኒየን አለው ብዬ አስባለሁ። ያው የምትገልጹበት መንገድ መጥፎ ሊሆን ይችላል፣ ያው ለመስደብም ሊሆን ይችላል። ኦነስቲ እሱ ትክክል ነው ብዬ አላስብም። ሁሉም ሰው የራሱ ኦፒኒየን አለው። ሪስፔክትፉል በሆነ ማነር ሁሉም ሰው መግለጽ ይችላል ብዬ አስባለሁ። ኔጌቲቭ ኮሜንት ሆኖ አሁን ለምሳሌ ስለ መርካቶ ይሄን አስተካክሉ የሚል ነገር ከሆነ ኦፍ ኮርስ በደስታ እንቀበላለን። ያው መርካቶ ቲቪ የሚሰራው ለኦዲየንሱ ለእናንተ በተመጣጣኝ ዋጋ አሪፍ እቃዎችን ኢትዮጵያ ውስጥ የተመረቱ እቃዎችን ማቅረብ ስለሆነ እናንተ የምትሉን ኮሜንቶች በደስታ ነው የምንቀበለው። ግን at the end of the day everyone የራሱ ኦፒኒየን አለው ብዬ አስባለሁ። ያው ሪስፔክትፉል በሆነ ማነር አድሬስ ማድረግ ጥሩ ነው። የመርካቶ ቲቪ ፊውቸር ፕላን አሁን በኢትዮጵያ ውስጥ ነው መርካቶ ቲቪ እየሰራ ያለው በመላው ኢትዮጵያ። ቀስ እያሉ ወደ ኔይበሪንግ ካንትሪስ ወደ ኬንያ፣ ወደ ናይጄሪያ፣ ወደ ተለያዩ አገሮች እያስፋፋን መሄድ ነው። ምክንያቱም ኢትዮጵያ ታምርት አፍሪካ ትሸምት ነው የመርካቶ ቲቪ ሞቶ። ስለዛ ከኛ ጀምሮ ለመላው አፍሪካ የኛን ከኢትዮጵያ ውስጥ የተመረቱ እቃዎችን ማድረስ ነው ማለት ነው። በጣም መልካም ጥያቄ ነው የጠየቀው። እዚህ ጋር የቺክ ፍሊክ የሚባል ጃንር አለ። እዚህ ጋር ብታሳዩልኝ በጣም ደስ ይለኛል። ግን የተለያዩ አሁን ለምሳሌ ሊገሊ ብሎንድ፣ ዴቪል ዌርስ ፕራዳ እንደዚህ በጣም ከለርፉል የሆኑ ኤርሊ 2000s ላይ የነበሩ ሙቪዎች አይነት ናቸው እና በጣም ነው የምወደው እንደዚህ አይነት ሙቪዎች። ባለቤቴን አክቹዋሊ በግድ ነው ማሳየው እንደዚህ አይነት ፊልም አብረን ቁጭ ብለን ስናይ በጣም ነው የምወደው። ወጣት ሆኖ ትዳር ውስጥ መግባት አይ ሬኮመንድ። በጣም መልካም ነው። በጣም ደስ ይላል። አክቹዋሊ እኔ ከባለቤቴ ጋር የተዋወቅነው ከ7 ዓመት በፊት ነው። ሃይስኩል ሆኜ ነው የተዋወቅነው። እንግዲህ አሁን 5 ወር አለፈው ከተጋባን። 6ኛ ዓመታችን ላይ ነው ፕሮፖዝ ያደረገልኝ እና በጣም ነው ደስ የሚለው። እኔ ሬኮመንድ አደርጋለሁ። አስረኛው እና የመጨረሻው ደግሞ አይ ቲንክ ብዙ ቤት አለ ይመስለኛል። ውሻ ነው። ደስ አትልም? አንጂ ትባላለች። የጓደኛዬ ውሻ ነች። አክቹዋሊ የኔን ውሻ ይዤ መምጣት አልቻልኩም። በጣም አርጅታለች እና ትልቅ ነች። 8 ዓመቷ ነው። ስፓርኪ ትባላለች። ለሰርጌ ራሱ የዶግ ኦፍ ኦነር ነበረች። በጣም ምስኪን ሰው የምትወድ ውሻ ነች። ጥንቸልም ነበረኝ፣ ሞተች። ግን እንስሳ በጣም ነው የምወደው። እችኛዋ ደግሞ አንጂ ነች። ሴት ነች። ትንሽ ረባሽ ነች። አሁን ካሜራ ስለ ነው መሰለኝ ደንግጣለች። ግን በጣም ረባሽ ውሻ ነች። እንደዚህ እንዳትመስላችሁ። ተናካሽ፣ ያለ አቅሟ የምትናከስ ውሻ ነች። እስቲ ሃይ ቤ ነይ፣ ሃይ ቤ እነዚህ ቃሽ በጣም ምስኪን ናቸው። ሰው በጣም ነው የሚወዱት። ከስራ ቆይታችሁ ስትመጡ በቃ ደስ ብላቸው ነው ግሪት የሚያደርጉት። በቃ የእናንተን መኖር ብቻ ነው የሚፈልጉት እና በጣም ጄኒውን የሆነ ነገር ነው። እሱ ነው በጣም የሚያስደስተኝ ከሁሉም። የሰው ቤስት ፍሬንድ ይባላሉ ውሾች። በተለይ በጣም ምስኪን ያት አሁን ፊቷ ራሱ አያሳዝንም። ከውሻ ውጭ ሌላ በጣም ተወጁና የምታቀርቢው ሌላ እንስሳ? ጥንቸል ነበረች። አክቹዋሊ ጥንቸል እንደ ውሻ አይደለም። አሁን ውሻ መታሸት ምናምን ይወዳል። ጥንቸሎች የራሳቸውን ስፔስ ነው የሚፈልጉት። ይሮጣሉ ምናምን። የሆነ ሰዓት ላይ ነው ሲፈልጉ ነው ወደኛ የሚመጡት እና ልክ እንደ ውሻ ይልሳሉ ምናምን። ግን እንዴት ነው ሮጠው ምናምን እንደዚህ መያዝ ምናምን አይወዱም። ይኸው ጀመራት እንዳልኳቸው እና
ጥንቸልም በጣም ደስ የሚል ነገር ነው። ኦነሮቻቸውን ያውቃሉ። አይ ቲንክ ፈረስም እንደዛ ነው። የውሻን ያህል ኦነሩን ምናምን የሚያውቅ ይመስለኛል። ኖሮኝ አያውቅም። ግን ጥንቸሎች ደግሞ በጣም ነው የሚያምሩት። እቺ ውሻ አክቹሊ ከእህቶቿ ጋር ተጥላ ነበረ። ከዛ አምጥተናት አሁን ጓደኞቼ ጋር ነው የምትኖረው። እህትም አላት። አይ ቲንክ ድፍረት ነው ዋናው ነገር ሆስት ለመሆን። ያው ለየት ያለ ስኪል የሆነ ለየት ያለ የሚያስፈልግ ነገር አለ ብዬ አላስብም። ሁሉም ሰው ማድረግ የሚችለው ነገር ነው ድፍረት ካለው እና ያው ካሜራውን ቀጥታ በማየት ኢንጌጅ ማድረግ ነው። ያው ሰው ላይ ኖር ይችላል ካሜራው ጋር፣ ግን ሰው እንዳለ አይነት ኢንጌጅ ማድረግ ነው። አሁን እንደምታዩት አንጂ ራሱ ተፍታታች ካሜራው ፊት ለፊት እንደዚህ ፈታ ማለት ነው። አይ ቲንክ ሆስት ለመሆን ድፍረት ነው በዋነኝነት ያስፈልጋል ብዬ የማስበው። ያው ትንሽ ያስደነግጣል። ካሜራ ላይቶች ምናምን ፊት ለፊታችሁ ተቀምጦ አውሩ ስትባሉ አንዳንዴ የምትሉትም ነገር ይጣፋል ምናምን እና በዋነኝነት ድፍረት ያስፈልጋል ብዬ አስባለሁ። ከዛ ያለፈ ደግሞ ያው ካሜራውን ቀጥታ በአይናችሁ እያያችሁ ነው ማውራት ያለባችሁ። ያው ከኦዲየንሱ ጋር ኮኔክት ለማድረግ ቀጥታ ከካሜራው ጋር ነው። ካሜራው ሰው እንደሆነ አድርጋችሁ ነው ማውራት ያለባችሁ። አሁን ለምሳሌ እንደዚህ ብዬ ባወራችሁ ኮኔክት አናደርግም እና ዋናው ነገር እሱ ነው ብዬ አስባለሁ። ከዛም በላይ ግን ድፍረት ነው ብዬ አስባለሁ። አንጂ እንደዚህ ደፋር ሆናለች ካሜራ ፊት ለፊት ግን ዋናው እሱ ነው ብዬ አስባለሁ። ማንም ሰው ሆስት መሆን ይችላል። የተለየ የሚጠይቀው ስኪል አለ ብዬ አላስብም። ተመልካቾቻችን ስለነበረን ጊዜ በጣም አመሰግናለሁ። አብራችን አዝናለች ሰራሱ ፕሮግራሙ በማለቁ። ስለነበረን ጊዜ በጣም አመሰግናለሁ። በተመሳሳይ ፕሮግራም እስክንገናኝ ቻው። መርካቶ ቲቪ የእናንተ